ቤተሰቦች ይህን ይመስላል ማለት ነው። አያችሁት? ይመስላል ማለት ነው። ይመስላል ማለት ነው ቤተሰቦቼ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ተረፍረፍ ይበል። ዛሬ ደግሞ ምርጥና አሪፍ የሆነ ሸወርማ እንሰራለን ማለት ነው። በዚህ ማለት ነው ቶርቴላ፣ በዚህ ቁጣውንም መስራት ትችላላችሁ ማለት ነው። እዚህ ጋር ደግሞ ገዝታለ ማለት ነው። እነዚህ ጋር ደግሞ ያው መቀጠል ማይነዝ በእነዚህ በጣም ቆንጆና አሪፍ የሆነ እዚህ ጋር ችፕስ አለኝ። እዚህ ጋር ዶሮ እንደዚህ በዚህ መልኩ ጠብሼዋለሁ ማለት ነው። እስኪ አሁን እንሰራዋለን ማለት ነው ውዶችዬ። እጅግ በጣም ጣፋጭና የሆነ ማራኪ የሆነ ሸወርማ ነው። አብረን እንሰራዋለን ማለት ነው። ያው አጠባበሱን ስላላሳየኋችሁ፣ ምክንያቱም ማንኛውም ሰው የሚጠብሰው ነው ማለት ነው። ቀላልና ፈጣን የሆነ ሸወርማ ነው ማለት ነው ውዶችዬ። በጣም ጣፋጭ ተወዳጅ ነው። እስኪ አብረን እንሰራዋለን ማለት ነው። እዚህ ጋር እነዚህን ከተፍ አድርጌያቸው በትናንሽ ቆራርጣቸዋለሁ ማለት ነው። እሺ ቤተሰቦቼ፣ ያው በዚህ መልኩ ሁሉንም ሬዲ አድርጌዋለሁ ማለት ነው። ይሄንንም እንደዚህ ከተፍ አድርጌዋለሁ ማለት ነው። በሚመቸኝ ያው ሶሴንም እንደዚህ በዚህ መልኩ ይሄው ይሄንንም ጨምሬበታለሁ ማለት ነው። እናንተ የምትፈልጉትን ሶሶች መጨመር ትችላላችሁ ማለት ነው። በጣም ነው የሚጣፍጠው። ብቻ ያው ፈጣንና ቀላል የሆነ ሸወርማ ነው። እንዴት እንደሚጣፍጥ ይሄ የሚያቃጥለው ስላለው ማይኖዙ ማለት ነው። በዚህ መልኩ እንደዚህ ሬዲ አድርገዋለሁ ማለት ነው። አሁን ራው ላይ እያደረኩ ቂጣው አጥቄ ጠቀልለዋለሁ ማለት ነው። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር ማድረጋችሁ እንዳረሱ፣ እንዲሁም ሀሳብ አስተያየታችሁን በኮሜንት ስር እያሳወቃችሁ ማለት ነው ውዶችዬ። ወደ እንትን ማለት ነው አሰራሩ ቤተሰቦች። ቂጣውን በዚህ መልኩ ዘርግቼዋለሁ ማለት ነው። አሁን ካቻፕና ማይኖይዝ ተቀባውን እሱን በደንብ አድርጌ ቀባዋለሁ ማለት ነው። ያው በአንድ እጅ ካሜራ ነኝ ግን የሚቻሉት ይቻላል ማለት ነው። የቪዲዮ ጥራቴን ግን ይቅርታ ጠይቃለሁ ማለት ነው። እዚህ ቀባዋለሁ ነው። እሺ ቤተሰቦቼ፣ እንደዚህ ካደረኩ በኋላ እንደዚህ ጨምርበታለሁ ማለት ነው። ከዛ ድንች፣ ከዛ ዶሬ፣ እንደዚህ ሽምል አድርጌ አስቀምጠዋለሁ ማለት ነው። እሺ ቤተሰቦቼ፣ ያው በዚህ መልኩ ጨርሼዋለሁ ማለት ነው። አሁን ደግሞ ትንሽዬ ቶስተር ውስጥ አድርገውና አብስለዋለሁ ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ፣ ሀሳብ አስተያየታችሁንም በኮሜንት ስር እያሳወቃችሁ ማለት ነው። በዚህ መልኩ እንደዚህ ቆንጆ አድርጌ ጠቅልዬዋለሁ ማለት ነው። አሁን ደግሞ ቶስተር ውስጥ አድርጌ ትንሽ ጠብሰዋለሁ ማለት ነው። ይህን ይመስላል ማለት ነው። በዚህ እንደዚህ አድርጌ እንትን ሰራዋለሁ ማለት ነው። የቤተሰቦቼ ሁሉንም በዚህ መልኩ ጨርሰዋለሁ ማለት ነው።